እዚህ ላይ የምታዩት የታላቋን ሶማሊያ ካርታ ነው። በኬንያ በኢትዮጵያና በጅቡቲ ያሉትን ሶማሌዎች በአንድ የሶማሊያ ግዛት ስር አድርጎ የሚያሳይ ሲሆን የመነጨውም በ1960ዎቹ ሶማሊያ ውስጥ ከነበረ የሶማሌ ኢሬዴንታሊዝም ተብሎ የሚጠራ እንቅስቃሴ ነው። ኢሬዴንታሊዝም ማለት በተለያዩ ሀገሮች ተከፋፍለው የሚኖሩ ብሔሮችንም ወይም የአንድ ቋንቋ ተናጋሪ ማህበረሰብን ወደ አንድ ግዛት ወይም ሀገር ስር ለመጠቅለል የሚካሄድ እንቅስቃሴ ነው። በታሪክ በተለያዩ ጎሳ ሱልጣኔቶችና ከ19ኛው ክፍለ ዘመን ጀምሮ በቀኝ ግዛት ስር ተከፋፍለው ሲኖሩ የቆዩት ሶማሌዎች በ1960ዎቹ የብሪቴን ሶማሌላንድ እና የጣሊያን ሶማሌላንድ አንድ ሆነው ሶማሊያ ከተመሰረተች በኋላ የአዲሱ ሀገር መሪዎች በዋናነት የአንድ ሶማሌ ማንነት ለመገንባት የህዝብ ድጋፍ ለማግኘት ከውስጥ ችግሮቻቸው ትኩረት ለመሳብና ለተለያዩ የፖለቲካ ፍጆታዎች ሲሉ የታላቋን ሶማሊያ አስተሳሰብ ያቀነቅኑ ነበር። የሶማሌ ግዛት የሚሉትን ሁሉ ለማስመለስ የሚል አንቀጽ ህገ መንግስታቸው ላይ አስፍረውታል። በ1969 የመፈንቅለ መንግስት ሳይድ ባሬ ወደ ስልጣን ከመጣ በኋላ የታላቋ ሶማሌ ህልምን ለማሳካት በሽፍታው ጦርነት ከኬንያ ለመገንጠል አመጽ ያስነሱትን ሶማሌዎች ይደግፍ ነበር። በመጨረሻም በፈረንጆቹ 1977 ኦጋዴን ተብሎ የሚጠራው የአሁኑ የኢትዮጵያ ሶማሌ ክልልን ለመጠቅለል ኢትዮጵያን ይወራል። የኦጋዴንን ጦርነት ተሸንፎ ህዝቡ ካመጸ በኋላ እስካሁን ወዳልወጡበት የእርስ በርስ ጦርነት ይገባሉ። አሁን የታላቋ ሶማሊያ ህልም ቀርቶ ሶማሊያ ራሱ እንደ ሀገር መቆም አቅቷታል። ሶማሌላንድ ተገንጥላለች። ፑንትላንድና ጁባላንድ ለፌዴራል መንግስት እውቅና ይሰጡ። የቀረው ደግሞ በጎሳ ስልጣን ክፍፍል ተጠምዷል። እንደዚህ አይነት ቪዲዮ ስለቅ እንዲደርሳችሁ ላይክ፣ ሼር እና ፎሎ ማድረግ እንዳትረሱ። ይመቻችሁ።